ጊዜው ጥቅምት 20 ዓመቱ ደግሞ እንደ አውሮፓውያን አቆጣጠር 2011 በሊቢያ የባህር ዳርቻ በምትገኘው ሲርቴ ከተማ ውስጥ ሰማዩ በጥቁር ጢስ ተሸፍኗል። የኔቶ የጦር አውሮፕላኖች ከተማዋን በቦምብ እያወደሟት ነው። በዚህ አስፈሪ ምስቅልቅል ውስጥ በአንድ የቆሻሻና የፍሳሽ ውሃ ማስተላለፊያ የኮንክሪት ቦይ ውስጥ አንድ ሰው ተደብቆ ይንቀጠቀጣል። ይህ ሰው ተራ ሰው አልነበረም። ያለፉት 42 ዓመታት መላውን የአፍሪካና የአረብ ዓለም በንግግሩ ያናወጠው የአፍሪካ የነገስታት ንጉሥ ተብሎ የተሸለመው የሊቢያው መሪ ሙአመር ጋዳፊ ነበር። ከጥቂት ደቂቃዎች በኋላ የታጠቁ አማጽያን ከተሸሸገበት አውጥተው መሬት ለመሬት እየጎተቱ በብረት እየደበደቡ ደሙን አፈሰሱት። በጥይት ተደብድቦ አስክሬኑ በስጋ መደብር ውስጥ ለህዝብ እይታ ተቀመጠ። ይህ ታሪክ የአንድ አምባገነን መሪ ውድቀት ብቻ ይመስላል አይደል? የምዕራባውያን ሚዲያዎች ጋዳፊን ጨካኝና እብድ አድርገው ሳሉት። ነገር ግን ከዚህ አስፈሪ ፍጻሜ በስተጀርባ ያሉት እውነተኛ ምክንያቶች ለምን ተደበቁ? ጋዳፊ በስልጣን ላይ በነበረበት ዘመን ሊቢያውያን ያገኟቸው የነበሩትና ዛሬ ያጧቸው ተአምራዊ ጥቅሞች ምን ነበሩ? ምዕራባውያን ጋዳፊን የገደሉት ህዝቡን ነፃ ለማውጣት ነበር ወይንስ ከአሜሪካ ዶላር ጀርባ የተደበቀውን ትልቅ ሚስጥር እስከ መጨረሻው ለመቅበር? የሊቢያው መሪ ሙአመር ጋዳፊ ስም ሲነሳ በዓለም ሚዲያዎች ሁለት አይነት አመለካከቶች ይነሳሉ። አንዳንዶቹ በሊቢያ ታሪክ ውስጥ በብረት ግፊት የገዙ ጨካኝ አምባገነን እንደሆኑ ይናገራሉ። ሌሎች ደግሞ ሀገራቸውን ከአፍሪካ እጅግ ድሃ ሀገርነት ወደ በለጸገች ሀገር የለወጡ ታላቅ አርበኛ አድርገው ይወስዷቸዋል። ዛሬ ሰዎች በፍጹም እንዲያውቁት የማይፈለገውን የሊቢያን እውነተኛ ታሪክ በጥልቀት እንመረምራለን። በዚህ ወቅት ሊቢያ ስትባል በአእምሯችን የሚመጣው የእርስ በርስ ጦርነት፣ የፈራረሱ መንደሮች፣ ድህነትና ጥፋት ነው። ነገር ግን ከ2011 በፊት የነበረችውን ሊቢያን ማንም አያውቃትም። ጋዳፊ በ1969 ዓ.ም በ27 ዓመቱ በደም አልባ መፈንቅለ መንግስት ስልጣን ሲይዝ ሊቢያ በአፍሪካ እጅግ ድሃ ከሚባሉ ሀገራት አንዷ ነበረች። ጋዳፊ ግን ይህንን የሀገሪቱን የነዳጅ ሀብት ለውጭ ኩባንያዎች ከመስጠት ይልቅ ለህዝቡ አከፋፈለው። በጋዳፊ ዘመን ሊቢያውያን ያገኟቸው የነበሩት ጥቅሞች ዛሬ እንኳን ለእንደኛ አይነት ሀገር ቀርቶ ለአውሮፓውያንም ሆነ ለአሜሪካውያን የማይታሰብ ህልም ብቻ ነው። በሊቢያ ውስጥ ከቅድመ መደበኛ እስከ ዩኒቨርሲቲ ትምህርት 100% ነፃ ነበር። ማንም ትምህርት ቤት ገብቶ የመማር የማወቅ መብቱን የማስጠበቅ ኃላፊነቱ የመንግስት ነው። ሌላው ህክምና ነው። አንድ ሊቢያዊ ለሚያጋጥመው የጤና እክል መንግስት ሙሉ ወጪውን ሸፍኖ የማሳከም ግዴታም አለበት። ሀገር ውስጥ የማይገኝ ህክምና ካጋጠመው እንኳን መንግስት የውጭ ሀገር ህክምናውን፣ የጉዞና የሆቴል ወጪውን ሙሉ በሙሉ ይሸፍናል። ሌላው በአፍሪካ ቀርቶ በዓለም ደረጃ ቤት ምናልባት በብድር እንጂ በነፃ የሚሰጥበት የዓለማችን ክፍል ጥቂት ነው። በጋዳፊ አስተሳሰብ ቤት ማግኘት ሰብአዊ መብት ነው። አረንጓዴው መጽሐፍ በተሰኘው መመሪያ ላይ ቤት የገዛ አካሉ ነው፣ ማንም ሊቀማው አይችልም ይላል። በዚህ ምክንያት መላ የሊቢያ ህዝብ የቤት ኪራይ አይከፍልም። አዲስ ለሚጋቡ ጥንዶች ደግሞ መንግስት ቤት መግዣ $50,000 በስጦታ ያለምንም ብድር ይሰጣል። በሀገሪቱ የመብራት አገልግሎት ሙሉ በሙሉ ነፃና ያለ ክፍያ ነው። የነዳጅ ዋጋ ደግሞ በዓለም ላይ የመጨረሻው ዝቅተኛ ሲሆን 1 ሊትር ነዳጅ ከ$0.11 ባነሰ ዋጋ ይሸጣል። አንድ ሊቢያዊ ገበሬ መሆን ከፈለገ መንግስት ሰፊ እርሻ መሬት፣ ትራክተር፣ ዘርና ከብቶችን በነፃ ይሰጠዋል። መኪና መግዛት ለሚፈልግ ማንኛውም ዜጋ ደግሞ የመኪናውን 50% ዋጋ መንግስት ይከፍልለታል። አንዲት ሊቢያዊት ሴት ልጅ ስትወልድ ከመንግስት ለልጁ ማሳደጊያ የሚሆን $5,000 በቀጥታ ወደ አካውንቷ ገቢ ይደረጋል። በዚህ ምክንያት የሙአመር ጋዳፊዋ ሊቢያ በአፍሪካ ከፍተኛው የነፍስ ወከፍ ገቢና ዝቅተኛው የደህንነት ደረጃ የነበራት ሀገር ነበረች። የሚያሳዝነው ግን ይህንን ገነት ያዩት ሊቢያውያን ነፃነት ፍለጋ ወደ አደባባይ እንዲወጡ ተደረገ። ስለ ሙአመር ጋዳፊ ሲወራ በዓለም ሚዲያዎች በፍጹም የማይነገሩ ወይም በተሳሳተ መንገድ የሚነገሩ 3 ትልልቅና አስገራሚ ምስጢሮች አሉ። የመጀመሪያው ታላቁ ሰው ሰራሽ ወንዝ ዘ ግሬት ማን ሜድ ሪቨር የሚባለው ነው። እንደሚታወቀው ሊቢያ 90% በረሃ ነው። ጋዳፊ ግን በሊቢያ ሰሃራ በረሃ ስር በቢሊዮን የሚቆጠር ሜትር ኪዩብ ንጹህ ውሃ መኖሩን አወቀ። ይህንን ውሃ ለከተሞች ለማዳረስ በዓለም ላይ እጅግ ግዙፍ የሆነውን የውሃ ፕሮጀክት በገዛ አቅሙ ያለ ውጭ ሀገር ብድር በቢሊዮን ዶላሮች ገነባ። በሺዎች የሚቆጠሩ ኪሎ ሜትሮች ርዝመት ያላቸው ግዙፍ የኮንክሪት ቧንቧዎች በበረሃው ስር ተዘረጉ። ይህ ፕሮጀክት በወቅቱ 8ኛው የዓለም ድንቅ ነገር ተብሎ ተጠርቷል። ጋዳፊ ሊቢያን ከአፍሪካ አልፎም የዓለም የእርሻ ማዕከል ለማድረግ አቅዶም ነበር። የሚገርመው ነገር በ2011 ዓ.ም ኔቶ ሊቢያን በቦምብ ሲደበድብ መጀመሪያ ያደቀቀው ይህንን የህዝብ የውሃ ፕሮጀክት ነበር። ሁለተኛው ሚስጥር የጋዳፊ ግል ጠባቂዎች ናቸው። የአማዞን ጠባቂዎች ወይም ዘ አማዞን ጋርድ በመባል የሚታወቁት እነዚህ ጠባቂዎች ሙሉ በሙሉ ሴቶች ነበሩ። ቁጥራቸው 400 ገደማ ሲሆን
ሁሉም ድንግል መሆን፣ ከፍተኛ ወታደራዊ ስልጠና መውሰድና ሕይወታቸውን ለጋዳፊ ለመስጠት ቃለ መሐላ መፈጸም ነበረባቸው። ሶስተኛው ደግሞ የድንኳን ዲፕሎማሲ በማለት የሚጠሩት ነው። ጋዳፊ ወደ የትኛውም የዓለም ሀገር ለስብሰባ በሚሄድበት ጊዜ በቅንጦት ባለ 5 ኮከብ ሆቴሎች ውስጥ በፍጹም አይተኛም ነበር። የራሱን ባህላዊ የአረብ በደዊን ድንኳንና ግመሎችን በበረሃ ጭኖ በመሄድ በከተሞች መሃል በሚገኙት ፓርኮች ላይ ተክሎ እዚያ ነበር የሚያድረው። ይህ የምዕራባውያንን የቅንጦት ሕይወት ለመናቅና ባህሉን ለማክበር የሚያደርገው የአመፅ መግለጫውም ነበር። ታዲያ ሊቢያውያን በሰላምና በጥጋብ የሚኖሩባት ሀገር ከሆነች ምዕራባውያኑ ለምን ሊቢያን ለማጥፋት ወሰኑ? እውነታው ከዲሞክራሲ ወይም ከሰብአዊ መብት ጋር ምንም ግንኙነት የለውም። ጋዳፊ ከአፍሪካ ሀብት በላይ ትልቅ ሕልም ነበራቸው። ይህም መላ የአፍሪካ ሀገራት በአንድ ላይ እንዲቆሙ የራሳቸውን የጋራ ገበያና አንድ የጋራ ገንዘብ በመፍጠር ከምዕራባውያን የኢኮኖሚ ጥገኝነት እንዲላቀቁ የሚጠይቅ የአፍሪካ ህብረት እቅድ ነበር። የዚህ እቅድ ዋናው ሚስጥር ደግሞ የወርቅ ዲናር ፕሮጀክት ተብሎም ተሰይሞ ነበር። ይህ ፕሮጀክት ምዕራባውያንን በአፍሪካ ላይ የነበራቸውን የዘመናት የኢኮኖሚ የበላይነት በቀጥታ የሚፈታተን በመሆኑ ከስልጣን ለማስወገድ በቂ ምክንያት ሆኖ ተገኘ። የዊኪሊክስ ሚስጥራዊ ሰነዶችና የሂላሪ ክሊንተን ይፋ የሆኑ ኢሜሎች እንደሚያሳዩት ጋዳፊ ከመሞቱ ጥቂት ዓመታት በፊት አንድ እጅግ አደገኛ እቅድ አወጣ። ይህም ለአፍሪካውያን ብስራት፣ ለምዕራባውያኑ ደግሞ መርዶ ነበር። አፍሪካውያን የራሳቸውን የተፈጥሮ ሀብት የሆኑትን ነዳጅና ወርቅ በአሜሪካ ዶላር ወይም በሌሎች የምዕራባውያኑ ገንዘብ መሸጥ እንዲያቆሙ ጠየቀ። በሱ ፋንታ 143 ቶን የሚመዝነውን የሊቢያን ንጹህ ወርቅ በመጠቀም መላው የአፍሪካ ሀገራት የሚጠቀሙበት የአፍሪካ ወርቅ ዲናር የተባለ አዲስ የጋራ ገንዘብ ሊያወጣ ተዘጋጀ። ይህ እቅድ ከተሳካ የአሜሪካ ዶላር በአፍሪካ ምድር ዋጋ ቢስ ይሆናል። ፈረንሳይ በአፍሪካ ሀገራት ላይ ያላትን የኢኮኖሚ የበላይነት ሙሉ በሙሉ ታጣለች። ጋዳፊ በተጨማሪም ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ የወለድ ወጥመድ አፍሪካን ነፃ የሚያወጣ የአፍሪካ ማዕከላዊ ባንክ ለማቋቋም በሚሊዮን የሚቆጠር ዶላር መድቦም ነበር። የምዕራባውያን መሪዎች ይህንን የጋዳፊን አካሄድ እንደ ሞት ፍርድ አዩት። የአሜሪካው ፕሬዝዳንት ባራክ ኦባማ እና የፈረንሳዩ ኒኮላስ ሳርኮዚ በጋዳፊ ላይ ወታደራዊ ዘመቻ ለመክፈት የተስማሙትም ለዚህ ነበር። የሊቢያን ሕዝብ ነፃ ለማውጣት በሚል ሽፋን የጋዳፊን የወርቅ ገንዘብ ስርዓት እና የአፍሪካን አንድነት በቦምብ አደቀቁት። በ2011 ዓ.ም መጀመሪያ ላይ በሊቢያ የአረብ አብዮት ተቀሰቀሰ። በምዕራባውያን የጦር መሳሪያ የተደገፉ አማጽያን ከተማውን አንድ ባንድ እየተቆጣጠሩ መጡ። ጋዳፊ ለወራት ያህል በጽናት ተዋጋ። የመጨረሻውን የጦርነት ቀናት ግን ያሳለፉት በገዛ የትውልድ ከተማቸው በሲርቴ ነበር። በአንድ ወቅት የሊቢያ የብልጽግና ተምሳሌት የነበረችው ይቺ ከተማ ጋዳፊን ለመያዝ በተደረገው ዘመቻ ሙሉ በሙሉ ወደ ፍርስራሽነት ተቀየረች። ጥቅምት 20 ከሌሊቱ 9 ሰዓት ጋዳፊና ጥቂት ታማኝ ወታደሮቹ ከከተማዋ በደርዘን የሚቆጠሩ መኪኖችን በሰልፍ በሚስጥር ለማስወጣት ሞከሩ። ነገር ግን የአሜሪካ ድሮኖችና የፈረንሳይ የጦር አውሮፕላኖች የመኪናውን ሰልፍ ከሰማይ ላይ ያዩት። ከፍተኛ የቦምብ ናዳም አወረዱባቸው። መኪናዎቹ ሙሉ በሙሉ በእሳት ተቃጠሉ። ጋዳፊ ከአደጋው ተርፎ ከጥቂት ጠባቂዎቹ ጋር በመሆን በአቅራቢያ ወደ ነበረው የኮንክሪት የቆሻሻ ውሃ ማስተላለፊያ ቦይ ውስጥ ገባ። በዛች ሰዓት በሳተላይት ስልክ ወደ ሶሪያ የቴሌቪዥን ጣቢያ ደውሎ ለሊቢያውያን ያስተላለፈው የመጨረሻው ትንቢታዊ መልእክት እንዲህ የሚል ነበር። የኔ መሞት ሀገሪቱን ወደ ጨለማ ይከታታል። መብራትና ነዳጅ በነፃ የምታገኙበት፣ በሰላም የምትተኙበት ዘመን ዛሬ ምሽት ያበቃል። እኔን ከገደላችሁኝ በኋላ ምዕራባውያኑ ሊቢያን ያፈራርሷታል። ከጥቂት ደቂቃዎች በኋላ አማጽያኑ አገኙት። በእጁ የነበረውን በንጹህ ወርቅ የተሰራውንም ሽጉጥ ቀሙት። በገዛ የትውልድ ቀየው መሬት ለመሬት እየጎተቱ ሲገሉት የነበረው ድርጊት የአንድን መሪ መጨረሻ ብቻ ሳይሆን የአንድን ዘመን ማክተም የሚያሳይ በጣም አሳዛኝና ድራማዊ ክስተት ነበር። እንደ እንስሳ እያሰቃዩ ሕይወቱን አጠፉት። ዛሬ ጋዳፊ ከሞተ ዓመታት ተቆጥረዋል። የጋዳፊ ትንቢትም በትክክል ደርሷል። በነፃነት ስም ጋዳፊን የገደሉት ሊቢያውያን ዛሬ ምን አገኙ? በአሁኑ ሰዓት ሊቢያ በሁለት የተለያየ መንግስታትና በደርዘን በሚቆጠሩ የሽምቅ ተዋጊዎች ተከፋፍላ በእርስ በርስ ጦርነት እየተቃጠለች ትገኛለች። መብራት በየቀኑ ይጠፋል። ህዝቡ ነዳጅ ለማግኘት ለሰዓታት ይሰለፋል። ከሁሉም በላይ የሚያሳዝነው በአንድ ወቅት በአፍሪካ እጅግ የበለጸገች በነበረችው ሊቢያ አደባባዮች ላይ ዛሬ አፍሪካውያን ስደተኞች እንደ ባሪያ በግልጽ በገንዘብ የሚሸጡበት ዘግናኝ ምድር ሆናለች። ምዕራባውያን ቃል የገቡላት ዲሞክራሲ ሳይሆን ጥፋት ነበር። የሊቢያ ህዝብ ዛሬ የጋዳፊን መቃብር እየፈለገ ያለቅሳል። እውነት ሙሐመድ ጋዳፊ ሀገሩንና አህጉሩን ሊታደግ የሞከረ ታላቅ አፍሪካ ጀግና ነበር ወይንስ በገዛ ህዝቡ የተጠላ ጨካኝ አምባገነን? ሐሳባችሁን ከስር አስፍሩልን።